ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንኳን ወደ መረቲው በሰላም መጣችሁ። ዛሬ ክክ ወጥ በድንች አብረን እንሰራለን ማለት ነው። እዚህ ጋር እንደምታዩት ድንቹን እየቆራረኩኝ ነው። ቆራርጬ ጨርሼ ወደ ሽንኩርቱ ገብቻለሁኝ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አብረን እንያዝ፣ አብረን እንደግ፣ አብረን እንያዝ፣ አብረን እንደግ። ተያይዘን እንግዲህ ከተያያዝን የማንደርስበት ቦታ የለም ብዬ አስባለሁኝና ላይክ ያደረጋችሁ ሼር ያደረጋችሁ ቤተሰቡ ነው። አብረን እንክተፍ እስቲ ሽንኩርቱን። እንግዲህ ሽንኩርቱን ከትፌ ጨርሻለሁኝ። ድስት ላይ ጥጃለሁኝ ማለት ነው። እዚህ ጋር በስነ ስርዓት አልቀረስኩትም። እንትኑን ቲማቲሙን ፈጭቻለሁኝ። እንደኔ ክክ ወጥ በድንች አማራችሁ እንደዚህ እየሰራችሁ ብሎ እና እንኳን አደረሳችሁ ለፍልሰታ ጾምም ስለሆነ እንደዚህ እየሰራችሁ እንዴ። እዚህ ጋር ደግሞ በርበሬ ጨምሬያለሁ፣ ግን ስጨምረው አልቀረጽኩትኝም። መጀመሪያ አንድ ማንኪያ ጨምሬያለሁ፣ ከዛ ግማሽ ማለት ነው። ባላችሁ መስራት ትችላላችሁ። በሰልሳም የተፈጨ ቲማቲም ማለት ነው። ባላችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ካቁላላ በኋላ የፈጨሁትን ቲማቲም ጨምሬያለሁ ማለት ነው። አልቀረጽኩትም፣ እሱንም ይቅርታ። እዚህ ጋር አሁን ድንቹን ቆራርጬ ያስቀመጥኩትን ድንች እሱን ጨምራለሁ ማለት ነው። እዚህ ጋር ካወረድኩት በኋላ ክኩን ማለት ነው አውርጄ ትንሽ እንዲቀዘቅዝ አደረኩትኝና ፈጨሁትኝ። ያ ብዙም አልቀዘቀዘም፣ ግን እዚህ ጋር ጨመርኩትኝ ማለት ነው። ስልኩ ምን እንደሆነ አላውቅም፣ በስነ ስርዓት እየቀረጸልኝ አልነበረም። እንግዲህ ይቅርታ። እና ወጣችን ደርሰዋል ማለት ነው። ወደ መገባደዱ ላይ ነው ያለው። እና እየሰራችሁ ብላችኋለሁ። እንብላ ትዬ እና ቤቱን ላይክ ያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ይኸው እዚህ ጋር እንግዲህ እንጀራ